ይሄ ቪዲዮ ለላጤዎች ይድረስልኝ። በተለይ ለወንድ ላጤዎች አንድ ባለትዳር ያልሆነ ወንድ እዚህ ዓለም ላይ እየኖረ ሳይሆን ለመኖር እየሞከረ ነው። ምክንያቱም አንድ ባለትዳር የሆነ ወንድና አንድ ባለትዳር ያልሆነ ወንድ ለዚህ ዓለም ያለው ግንዛቤና እይታ በፍጹም የተለያየ ነው። ልብ ብላችሁ ከሆነ ዓለማችን ላይ ትላልቅ ታሪኮችን የጻፉ ሰዎች ባለትዳር ናቸው። ከውዱ ነቢያችን ሰለላሁ ዐለይሂ ወሰለም ጀምራችሁ ማስተንተን ትችላላችሁ። ወንድ ልጅ ጠንካራ ነው። ችግሮችን፣ ፈተናዎችን ተጋፍጦ ማለፍ የወንድ ልጅ ባህሪ ነው እና ትዳር ያስፈልገኛል ብለን ካሰብን ፈኢዛ አዘምተ ፈተወከል አለላህ ቁርጥ አግተን ከወሰንን በአላህ መመካትና እዛ ነገር ውስጥ መግባት ነው። አላህን ይዘን የገባንበት ነገር ደግሞ በድል ማጠናቀቃችን የማይቀር ነው። እንደ ኡማ ወደ ትዳር ለመግባት የሚፈልጉ ወጣቶችን ልናበረታታቸው ይገባል። ልናግራራና በምንችለው ነገር በሀሳብም በኢኮኖሚም ልናግዛቸው ይገባል። ሐላል ላይ የማንግዛቸው ከሆነ ሰዎች ወደ ሐራም ይሄዳሉ። የሐራም መንገድ ደግሞ የቁልቁለት መንገድ ነውና የመስፋፋት እድሉ እጅግ በጣም ሰፊ ነው። በኋላ እንደ ኡማ ፈሳድ ማምጣቱ የማይቀር ነው። ስለዚህ ሐላሉን በደንቡ ማገዝና ማግራራት ከሁላችንም ይጠበቃል። አሰላሙ አለይኩም ወራህመቱላህ።